ማና ቤት ልበል ለማንስ ልናገር ታኪ ያዋረዳቸው በአሜሪካን ሀገር ይልሃል ኮንፊደንስ ሲለካ በታኪ ነው ለካ እውነት ኮንፊደንሱ በጣም ተመችቶኛል የእውነት አንዱ ከኋላ ጀፍ ይላል አንዱ ደግሞ ከፊት ይላል አንበሳው መሃል ለማል ጎምነል ይላል እስኪ ንካኛ ይያለ የእውነት አንበሳ ነው ጀግና ነው የእውነት በጣም ነው ማደንቅ ይሄንን አለማድነቅ ንፉግነት ነው የሰው ልጅ ደግሞ አያወራም ይተገብራል እንጂ ቪዲዮ ምን አስቀረጠ እዛ ጋር የቀረስከው ሰውዬ ጀዝባ ቢያለ የእውነት ወንድ ኮንክ አትሰጠውም በየቀጠቀጥ እየረገጣችሁ ለምን ቪዲዮ አቀርጹ ነው የዛን ጊዜ የእውነት እንደግፋችሁ ነበር እየመታችሁት ቪዲዮ በቀርጹ ኖሮ ደስ ነበር ግን ኮንፊደንስ ተጠላለፈ ታኪ አቦ ሺህ አመት ኑርልን ታኪዬ እውነት ዛሬም ከጎንህ ነን የተገረምኩበት ነገር ቢኖር ታከላውማ በመነካቱ ኦሮሞ ናቸው ብለ ያልጠበቃቸው ሰው ሁሉ ናቸው የተነሱት ማለት ነው ልብ ብላችሁ ከሆነ እሱ ያቺ ኦሮሞ መሆናቸው እንኳን ያልታወቁ ሰዎች ታከላውማ በመነካቱ ብቻ ዛሬ በጣም ነው የሚገርመው አቤት ኦሮሞ እኔ እኮ የሚገርም የሚል የኦሮሞ ትብብር እርግጠኛ ነኝ ያልተነሳ አካል የለም አንድነታቸው በምንም ይሁን በምንም በፈጣሪ ስም ፋኖ ነው በያሰብኩት ሰው ሁሉ ዛሬ ስለታከለው አብራርቶ ሲናገር በጣም ገረመኝ በአንድነት አይቻልም በምንም አይቻልም ኦሮሞ ከተነሳ ከነቃ አይቻልም ስል በምክንያት ነው በጣም አንድ ሲሆን ያስፈራል በእውነት በጣም